تجي سوايتوش نغرونيال كمان قار نبرش ماني نقره ማንስ ቢሆን ለውጥ ያመጣል ንገርኝ እውነት አይደለም ቆይ ግን አንቺ ምን አይነት እናት ነሽ ትንሽ እንኳን አታፍሪም ቆይ ምን በበድልሽ እንዴት በበላው ሰፈርተኛ ፊት ታዋርጅኛለሽ አሁን ፊትሽን ራሱ ማየት አልፈልግም ቢያንስ ለልጆችሽ እንኳን አታስቢም እድሜ ላንቺ ባንቺ ምክንያት እነዚህ የውሻ ልጆች እያሉ ነው የሚጠሯቸው ኤይ ሰማኛለህ የውሻ ልጅ ስራስነ አንቺ ቅሌታም ባለጌ يونك يا مطربة نيودزي نيودزي يا مطربة أنت قلتهم أبايي إيه تاجر إيه تاجر إيه تاجر بيتي ليش من دي كفتشلين يا تاجر يا شاي أباك توني يا شاي አለቅሽ ምገልሻለሁ ከምሬ ነገረ ሰዋሽቷል የእውነትኔ ምንም አላደረኩም እውነት አይደለም እባክህ ወደ ራስህ ተመለስ ተው እንዳትጎዳኝ ተረጋጋ ስለ ልጆቻችን አስብ እንጂ ለልጆቻችን ሲባል አንቺ መሞት አለብሽ እነዚህ ልጆች አይገቡሽም የእውነት ምንም ነገር አላደረኩም አባዬ እባክህ አባዬ ለምን እንዳታደርገው ኩምሩ ሂጂ ለምን ተዋት አባዬ ለኔ ብለህ ተዋት እባክህ እኔን ስለጣለው ነፍሰ ገዳይ ልትሆን ነው እኔ ምን ልሆን ነው እህቶቼ ሴት ሊገቡ ነው የምገላት እኮ ለእናንተ ስል ነው ይህቺ ጥሩ እናት አይደለችም አንተ ጥሩ አባት መሆን ነው የኔን እናትነት የምትገመግመው አንተ እርባና ቢስ አንቺ የማትረቢ ቅሌታ ኩምሩ አፈር አባ ብላ ልጄን ወጋሃት እኮ የእውነት አንተ አብደሃል አባዬ አንቺን መጉዳት ፈልጌ አይደለም ኩምሩ አውቃለሁ አባዬ ችግር የለውም እባክህ ግን አሁን ራስን እንድታረጋጋ ወደ ካፌ ወድሽ በሊድ እህቴ ደህና ነሽ እንዳታስቢ ምንም አልሆንኩም ተመልሰህ ከመጣ ደውዬ ፖሊስ ነው የምጠራው ስለፈጠረሽ አምላክ ስደው ይበቃሻል ወደ ቤት እንሂድ
አባዬ ቀያሪ ልብስ ይዤ ልመጥቻለሁ። ይቅርታ አድርጊልኝ ልጄ፣ አይንሽን እንኳን ማየት አልቻልኩም። ይቅርታ የሚያስጠይቅ ነገር አላደረክም። አባቴ እኮ ውድ ነህ። ምንም ቢሆን እኮ አንተ ውድ አባቴ ነህ። እጅሽ ደህና ነው?